ኢስሐቅ እኔ ባንተ ራሱ ቅሬታ አለኝ ወላሂ አላህ ያቀበኛል። ቅሬታዬ ምንድነው? ብዙ ጊዜ እነ ፈኽሩዲን እኔ ላይ ሲያንጓጥጡ አብረን ስታንጓጥና ስትስቅ ነበር ከነሱ ጋር ወላሂ ኢስሐቅ ወቢላሂ ወተላሂ እምላለሁ። እነ ኢስሐቅ ማን ነው? እነ ፈኽሩዲን እነ ሼህ አህመድ እነ አደም እኔ ሲያንጓጥጡና በነቆራ ሲዘልፉ ወላሂ ስትስቅ ነበር። ቪዲዮ አመጣልሃለሁ ነቆርጬ እዛው አንተ የለቀቃቸው ፌስቡክ ላይ የለቀቃቸው ቪዲዮ ላይ አመጣልሃለሁ ይሳክበትን እነሱ ጋር እንኳን ተውልትላቸው አይደለም አብረህም ትስቅ ሰው ነህ። አሁን ለዛሬ እኔ በተራዬ በቃ እኔ መልስ እሰጣለሁ። በቃ መልስ እሰጣለሁ ብዬ መልስ በሰጠሁበት በቁርአናዊ ትእዛዝና በቁርአናዊ ምክር መሰረት ያደረኩትን ነገር ይዘህ ለነሱ ጀስቲፋይ ለማድረግ ማለት ነው። ሁል ጊዜ ለነሱ ጀስቲፋይ ታደርጋለህ፣ ሁል ጊዜ ለነሱ ትወግናለህ። ኢስሐቅ ከቻልክ ፍትሃዊ ዳኛ ሁን፣ ካልቻልክ ዝም በልና ሐሳብ ማስቀየር ከተፈለገ ወደ ርዕስ መልሰን እንደው መጨረሻ ካልተሳካለ ችግር የለም። አሁን ምላሽ ልስጥዎትና አይደለም ወደ ርዕስ አስገባን። በቃ ከዚህ ነው ወደ ርዕስ አንገባም። ኢስሐቅ አልጨረስኩም ነበር እኮ ኖ ቆይ ኡስታዝ በር ታገሰኝ። አሁን ሁላችሁም ስሙኝ። እኔ በመጀመሪያ ደረጃ አሁን ለምሳሌ እርሶ አሁን የተናገሩት ላይ ማለት ነው ሲንጓጠጥብኝ ስቀሃል አንጓጣሃል ብለዋል። ለምሳሌ አሁን ይሄ ኢድዓ እርሶ ኢድዓ አደረጉ። አሁን ግን አንተ አንጓጣጭ ብለው ሰድበውኛል አላልኩትም። ስድብና ኢድዓ የሚለየው በዚህ ነው። አንደኛ መጀመሪያ ማለት ነው። ሁለተኛ እውነቱን ለመናገር እዚህ እንትን ላይ ሰዎች ሲያወሩ ሁሉም ሰው ተመሳሳይ ያወራር ስታይል የለውም። አንዳንድ ጊዜ ጣዕኖች ምኖች ሊኖሩ ይችላሉ። እዛ ጣዕን ላይ ደግሞ እርሶም ቢሆን እስከዛሬ በነበረው ሂደት ሁሉም ራሱን ንጹህ ማድረግ ቀላል ነው። እኔ ሁልጊዜ ታግሼ ሌላው ሰው ሲናገረኝ ምናምን ቀላል እኮ ነው። ቪዲዮዎቹን ለማያቸው ሰው ግን እርሶም ራሱ የማንጓጠጥ ነገሮች እንደነበሩ ይታወቃል። ተወያዮች አንዳንድ ጊዜ ጣዕን ሊደራረጉ ይችላሉ፣ አይቻለሁ። እኒህን ነገሮች አንዳንዴ ሰው የሚያስቅ ነገር ሲናገር ሰው ፈገግ ሊል ሊስቅ ይችላል፣ የሚያስቅ ነገር ሲናገር ያ ጉዳይ አይደለም። ነገር ግን ስድብ ቀጥታ ደነዝ እንደዚህ ቀጥታ ኖርማል በቃ ይሄ የመንገድ ላይ አይነት ስድቦችን ግን እስካሁን ድረስ እኔ እዚህ መድረክ ላይ ስሰማ በቀደም የመጀመሪያ ነው። እርሱንም በእርሱ ነው። ይሄ ቀጥታ ስድብ ነው። አንድን ሰው ደነዝ ብሎ መናገርና በሆነ ጉዳይ ላይ ጣዕን መደራረግ ይለያያል። ጣዕን ለመደራረጉም ቢሆን እርሶም እስከዛሬ በነበረው ሂደት ራስዎን ንጹህ አድርገው መሳል ቢፈልጉም ጣዕኖች ነበሩ። ከዚያም እንዲህ አይነት ጣዕኖች ከጊዜ ወደ ጊዜ ነበሩ። ግን እስካሁን ድረስ ውይይቱን የሚረብሽ ደረጃ ግን እስካሁን አልነበረም። አሁን እርስዎ ካለፈው ውይይት ወዲህ ይዘውት የመጡት ፍልስፍና ግን ውይይቱን የሚያስቀጥል አይደለም፣ የሚረብሽ ነው። እያየ ነው እንዳለው ቀጥታ ይሄ የመንገድ ላይ ስድብ በመሳደብ ነው ጣዕን ስለተደረግኩ ነው ብሎ ማቅረብ ሐቂቃ እንደው ለሚያየውም ሰው ኢንሳፍ አይደለም። እዚህ ቦታ ላይ እርስዎ ሐሳቡን እንዲያቀርቡ ተቃራኒ ሐሳብም ያዙ ደጋፊም ሐሳብ ያዙ እስከ መጨረሻው ድረስ መድረክ እንደሰጠው ይታወቃል። ሐሳቡን እንዲያቀርቡ ሁሉንም ነገር ያው የሰዎች ባህሪ ምኑ ሁሉን ታግሰን እንሰማለን። እስካሁን ድረስ ውይይት የሚረብሽ ነገር አልነበረም። አልহামዱሊላህ እርሶም መሃል ላይ ሰው ጣዕን ቢያረግም እርሶም ቢያደርጉም ውይይት የሚረብሽ አልነበረም። አሁን ግን አዲስ ይዘውት የመጡት ነገር ግን ሐቂቃ ውይይት የሚፈልግ ሰው ባህሪ አይደለም። ከዛ ይልቅ ውይይቱን በሆነ መልኩ መበጥበጥ ወይ ማበላሸት የሚፈልግ ሰው ነው የሚመስለው። ሐቂቃ እኔ ግራኔ ገባኝ። እርሶ መረጃ ጠቅሰው መከራከር የሚችሉ ሰው ነው አይደል? ኪታብ መጥቀስ የሚችል ሰው እንደዚህ አይነት አጓጉል ስድቦችና እንትኖች ውስጥ ምን ሊያደርግ ይገባል? ሐቂቃ አስፈላጊ አይደለም። እስከዛሬ ይወያዩ በነበረበት መልኩ እንዲወያዩ ፍላጎት አለኝ። ከዛ ባለፈ ግን እንዲህ አይነት አዲስ ልምድ ይዘው መጥተው አጓጉል ነገሮችን የሚበጠብጥ ከሆነ ግን ሐቂቃ ቢቀር ይሻላል ባይ ነኝ። እና እንደ ድሮ እርሶም መረጃ እያመጡ እንደሚወያዩት በድሮ ኡሱሉባችን እንወያይ ከሆነ እንቀጥል፣ ካልሆነ ደግሞ ፍላጎት እንደሌሎትና ወይ ደግሞ ለመበጥበጥ እንዳሰቡ ነው የምረዳው እኔ በበኩሌ። ኢስሐቅ ማለክ ከይፈ ተሕኩም ምንድነው? እኔ ባለፈው ማታ ያደረኩት ነገር ያለምንም ጥርጥር ያለኝን ዑዝር አስቀምጫለሁ። ለምን እንዳደረኩኝ ምክንያቶችን አስቀምጫለሁ። አሁንም ይሄ ምክንያቶችን ነገርኳችሁ ነው። ምክንያቶቹ ካላሰመኗችሁ ኢትስ አፕ ቱ ዩ። ይሄ ግዴታነት ሊያሰመናችሁ አይገባም። እኔ ግን ያንን ያደረኩበት የራሴ ምክንያት አለ። በቃ ነገርኳችሁ እኮ በስነ ስርዓት። በቃ ወጀዛኡ ሰይአቲን ሰይአት ምትሉሃ። እኔ የዛን ጊዜ ማታም በግልጽ ነገራችኋለሁ ማለት ነው። በስነ ስርዓት እንወያይ፣ መነቋቆር ይቅር፣ በአደብ እንወያይ።
እስከዛሬ እንደማደርገው አላልፋችሁም፣ እስከዛሬ እንደማልፋችሁ ዛሬ አላልፋችሁም ብዬ ማስጠንቀቂያ ሰጥቼ ነው የዛን ጊዜ ሲዋይ የነበረው። ያንን ማለፍ ያለ ማለፍ ጉዳይ አይደለም። አዲስ ወላሂ የሚሆን አይደለም። ማንም ሰው ሊያውቀው ይችላል። ለእርሶም ራሱ እኮ ለእርሶም የሚያምር ነገር አይደለም እንደዚህ ማለት ኖርማል። ይሄ የሰፈር አይነት ስድቦች ሐቂቃ ለምን ደስ አይልም? ሐቂቃ ወላሂ ደስ አይልም። እኔ እርሶን ማለት ነው ሁሌ እንዳመሰገንኩ ነው። ለምን ካሉኝ መረጃ ብለው ያመጣሉ፣ ኪታብ እንትን ይላሉ፣ ጊዜ ሰጥተው ሐሳቡን ለማስፈር ለማስረዳት ይደክማሉ። ወላሂ በዚህ በጣም ነው ደስ የሚለኝ። ሁልጊዜም ውይይት ስጀምር በኢንቦክስ ለእርሶ ሼር አደርጋለሁ። ለምን መጥተው እርሶም ሐሳቡን እንዲያቀርቡ እኔ እርሶን እዚህ የምጠራውት ሐሳቡን እንዲያቀርቡ እንዲከራከሩ እንዲሞግቱ እንጂ ስድብ እንትን እንዲሉ አይደለም። ሐቂቃ ደስ ማይል ነገር ነው። ኢስሐቅ አኺ አሁንም ድረስ ጣትህ ወደ እኔ ነው። እስካሁን ድረስ እስከዛሬ የአደምን እስከዛሬ ውይይት ታውቃለህ፣ የሸፈኽሩንም እስከዛሬ ውይይት ታውቃለህ፣ ሻህ አህመድ ጋር የነበረ ውይይት ታውቃለህ። እያንዳንዱን ቪዲዮ አሁን እኔ ፒሲ ላፕቶፑን ከፍቼ ባሳያችሁ የተናገሩትን የሚናቆሩትን የሚዘልፉትን ዘልፊያ አይተህ እንኳን አንድ ቀን ኢንካር አላረክም። እርሶም ጣን ያደርጋሉ እኮ ለምንድን ነው እነሱ የሚያስቡት? ሁሉም ሰው ይደራረጋል፣ ጣን ይኖራል። ጣንና ስድብ ግን ይለያል። አሁን ሰውን ደነዝ ብሎ መጥራት ግን ይሄ ጣን አይደለም፣ ቀጥታ ስድብ ነው። አንተ ማስረጃ አንተ እኔ ቆይ ከባለፈው ማታ ውጪ የዛሬን 3 ወር 2 ወር በተወያየንበት ሰዓት ላይ ቪዲዮዎቹ አንተ ጋር ዩቲዩብ ላይ አንተ እኔ ጣዕና አደረኩበት። ወላሂ ወቢላሂ አንድ ካገኘ አለ እንደውም ሸፈኹን ካሁን ቀደም ክፉ ተናግረዋቸዋል አስታውሳለሁ። እኔ አሁን አምጣ ቢሉኝ እኔ ደቂቃውን ያንን ሁላ ስፈልግ አሉለም። ይሄን ያክል አንገብጋቢ ነገር ነው። ጣዕን ግን አለ፣ ጣዕን የለም ሊሉ አይችሉም። ጣዕን አለ፣ ሌላውም ዘንድ አለ። እኔ ጣዕኑንም ቢሆን አልወደውም። ጣዕኑንም ቢሆን እኮ እኔ እፈልገዋለሁ እያልኩ አይደለም። ጣዕኑም ቢሆን እኔ የምፈቅደው የምወደው ነገር አይደለም። እዚህ ቦታ ላይ ዒልም ነው ሰው መወያየት ያለበት እንጂ ጣዕን መደራረግ የለበትም። ግን እርሶ ብቻዎትን ራስዎን ንጹህ ያድርጉ። ሌላውም ሰው ጣዕን እንዳደረገው ራሴን አውቀዋለሁ። በቃ አዳምጠኝ ኢስሐቅ። አንድ ሰው ኢዕትራፍ አለማድረግ ሌላ ጉዳይ ነው። ኢዕትራፍ በታረጉም እኔ በባህሪዬ ምን ዘማን ፈላት ዘኩ አንፉሰኩም ይባላል አውቃለሁ። እኔ ስድብ ምን እንደሆነ አላውቅም። ወላሂ ባለፈው ማታ በግድ ነው ያልሆንኩትን ማንነት ነው ያመጣሁት። የኔ ማንነት እኮ አይደለም ያልሆንኩትን ማንነት አመጣሁኝ ሳልወድ በግድ ማለት ነው። እኔ ስድብ ምን እንደሆነ ማላቅ ሰው ነኝ፣ አላቅም ከነጨራሹ ማለት ነው ያልሆንኩት። ለዛ ነው በነገራችን ላይ ደነዝ ቤት ተሳደብኩት። በቃ እቺ ስድብ በቃ ነው የሰማኋት። ሌላ ስድብ አላቅም፣ ሌላ ስድብ አንጣ ብትለይ አላቅም። በቃ ያልሆንኩትን ማንነት ያመጣሁት ለምንድን ነው? እነዚህ ሰዎችን በቃ በቋንቋቸው አናገራቸዋለሁ፣ ሲዘልፉኝ ይዘልፋቸዋለሁ፣ ሲናቆሩ እነቁራቸዋለሁ። በቃ ይሄ ዛሬ ብቻ ነው። ይሄ አንድ አይደለም። ሾቹ ይኸውላችሁ ስድብና ጣዕን ይለያያል እኮ። ጣዕን ሲሆንና አሁን ሸፈኽሩን ለምሳሌ ከ3 ቀን በፊት ደነዝ ብለዋቸዋል። ምን ብለው አሁን እሳቸው እንደዚህ አይነት ስድብ እርሶን ሰድበዋል እንዴ? አልሰደቡም፣ ግን ተናግረዋል። ለምሳሌ እርሶ እና ዝም ብሎ ራስ ንጹህ በማድረግ በማወጅ ብቻ አይደለም። እኔ ማለት ነው ሼህ አቡበከር እኔ እርሶን የምወዶት የማከብሮት በምንድን ነው? ሐሳቦትን አደራጅተው ኪታብ አይተው ካሜራ ከፍተው ለውይይቱ ክብር ሰጥተው በማውራቱ ሐሳቡን በማቅረቡ በመሞገቱ ሁልጊዜም አከብሮታለሁ። ሁልጊዜም ስገባ መጀመሪያ ኢንቦክስ የምልከው ለእርሶ ነው። የሆነ ጊዜ ላይ እኔ አልወያይም ብለው የጠፉ ጊዜም ወላሂ ቅር ብሎኝ ነበር ባለመምጣቱ። አሁን ግን የመጡበት ነገር ዒልም እያለ ማውራት እያለ መሟገት እያለ ግን እንዲህ ያለ ስድብ ግን ሐቂቃ የምቀበለው ነገር አይደለም። ይህንን ላስብ የምችለው አይ ሼህ አቡበከር በቃ ውይይቱን አልፈለጉትም ወይ ሊያበላሹ ነይተዋል ነው እንጂ የሚያስብለኝ ይሄ ሐቂቃ እንዲህ ያለ የዕልም ውይይት የለም። እኔ ጣዕኑንም ቢሆን አልቀበልም፣ ሌሎቹንም ቢሆን እወቅሳለሁ። ጣዕን መደራረግ ማንም መሆን የለበትም። ወላ ሸፈኽሩ ወላ ኡስታዝ አደም ወላ ኡስታዝ ብዕር ወላ ኡስታዝ አህመድ ሁላችሁም ቢሆን እኔ ጣዕን መደራረግ የለባችሁም ብዬ ነው የማምነው። ግን ደግሞ ሌላ ግን ከጣዕን ያለፈ ደግሞ ስድብ ግን ሌላ ሌቭል ነው። ጣዕን ሲመጣስ ምን ታደርጋለህ? ተራ ነገር አይደለም። ጣዕን ካለ ምን ታደርጋለህ? ሁልጊዜ አይተህ ያሳለፍከው አሁንስ ምን ታደርገዋለህ? ጣዕን ካለ ጣዕን ጥሩ ነው። ጣዕንም እኮ እኔ ትክክል አይደለም አልኩኝ። ባለፈው እንኳን ስናገር አልሰሙኝም እንዴ? ኮሚኒኬሽን ቤሪየር ይባላል። ሰዎችን እየሰደብን እያንጓጠጥን መልእክት ልናስተላልፍ አንችልም ብዬ ሁሌ እመክራለሁ እኮ ሁልጊዜም እንትን እላለሁኝ።
ግን አሁን የጀመሩት ነገር ግን የሚያወያይ አይደለም። ሐቂቃ እኔ ስነግሮት ስሙኝ። ሐቂቃ እኔ ለወገንተኝነት አይደለም። ይኸው መድረክ እየሰጠው እያስወራኋችሁ ለምን ብዬ እኔ እኮ ውይይቱ እንዲበላሽብኝ አልፈልግም። እኔ በስርዓቱ እንድትሟገቱ ነው የምፈልገው። ኢስሐቅ አኺ በጣም ሲምፕል ነገር እኮ ነው አሁን እንደዚህ በሚያነጋግረን በጣም ቀላል ነገር። እንዴት ቀላል ወደ ውይይቱ እንግባ ሐቢቢ። እንዴት በለኝ ኢስሐቅ ቀላል ነገር እኮ ብያለሁ። እኔ ብያለሁ። ወደ ውይይቱ እንግባ፣ ወደ ውይይቱ እንግባ። አይ ሰዓት በጣም ወስድ ትግባ። ኡስታዝ አደም አንድ ጊዜ ታገስ። ኢስሐቅ እኔ እኮ በጣም ቀላል ነገር ነው። እናንተ እቺን ቀላል ነገር ነው ያልተዋጠላችሁ። የኔ ትንሽ ቀላል ጥያቄ ምንድነው? በቃ አትናገሩኝ፣ አልናገራችሁም። አትዝለፉኝ፣ አልዘልፋችሁም። በነቆራ አትንቆሩኝ፣ አልነቆራችሁም። በቃ ሲምፕል ሎጂክ። ከነቆራችሁኝ እነቆራችኋለሁ፣ ከዘለፋችሁኝ እዘልፋችኋለሁ። የእርስዎ ግን ነቆራ አይደለም። ሻው በከር አሁን የያዙት እኮ ስድብ ነው እንጂ ነቆራ አይደለም። ነቆራ ጣዕን እኮ ሌላ ጉዳይ ነው። ሽሙጥ ምናምን ሌላ ጉዳይ ነው። እርስዎ ግን አሁን ቀጥታ ስድብ እኮ ነው የያዙት። ይሄ እኮ የሚሆን ነገር እሱ ነው እኮ ኢስሐቅ። ዛሬ ከምትለኝ የዛን ጊዜ ስለ መውሊድ ቢድዓ ስናወራ አልአካሉን ብዬ ኪታቡን ስትረጉም ለምን ትሰድበናለህ ብለህ መጮህ አልነበረብኝ የዛን ቀን። እኔ የዛን ጊዜ ዳይሬክትሊ አንተ አልተናገርኩም። ኪታቡ ላይ አልአካሉን ተረጎምኩኝ ለምን ትሰድበናለህ ብለህ እሪ ያልከው አንተ ነህ የዛን ጊዜ ኢስሐቅ። እኔ አካሉን ስላሉ አይደለም ጅብ ብለው ተርጉሞ ደጋግመው እያነሱ በማሽማጠጥ አይነት ነገር ስለነበር ነው። ይሄ ፌር አይደለም ያልኩት። ለምን ትሰድበናለህ ብለህ ነው የዛን ቀን ለምን ትሰድበናለህ? የዛን ጊዜ እንደ ስድብ ነው ያየኸው አንተ። አልአካሉንስ እንደ ስድብ አየኸው እኮ ጅቦች ብለው እየፈሰሩት። አልአካሉን ማለት ጅቦች ማለት ነው እንዴ? ሻው በከር ለምን ሆዳሞች ነው ያልኩት? ምናልባት ጅቦችን ብለዋል። ወላሂ ላዚም ጅቦችን ብለዋል። በደንብ አስታውሳለሁ። አስታውሳለሁ። እኔ ማስታውሰው በተደጋጋሚ ሆዳሞች ብያችሁ ወይ በደንብ አማርኛ አይችሉ ከሆነ እንግዲህ አላውቅም እንጂ ጅቦች ስትሉ አስታውሳለሁ። አንድ ጊዜ በስርዓቱ አውቃለሁ። አንድ ጊዜ ከአፌ ጅቦች የምትል ቃል እንደወጣች አውቃለሁ። ግን በተደጋጋሚ ግን ያልኳት አልአካሉን ሆዳሞች ነው። ያችን በተደጋጋሚ ያልኳትን አልአካሉን ትታችሁ በስተት ከአፌ እኔ እሱንም ቢሆን እለፉት ነው ያልኩት። በቃ ሻው በከር አንድ ጊዜ ተናግረዋል። እሱም ፓርት እለፉት ነው ያልኩት። እርስዎ ግን እየደጋገሙ እንደ ማሽሟጠጫ እንደ መሳደቢያ ሲያደርጉት ተው እንደዚያ አያስፈልግም ነው ያልኩት። የዛንም ቢሆን እኔ የተለየ እርስዎ ላይ እንትን አላልኩም። ልክ አሁን እርስዎ አላኩል ያህል ሁላሰቱል ቀውል ግን አሁን የጀመሩት ነገር ይሄ አሁን በዚች 2 ቀን ይዘውት የመጡት ነገር የሚያወያይ አይደለም። ሻው በከር ይህንን ነገር ይተው። ቀላል ነገር እኮ ነው። የምንቀጥል ከሆነ ይሄ ነገር መቆም አለበት። ሐቂቃ ትክክል አይደለም። እንዲቆም ትፈልጋለህ? እሱ ወደ ኢስሐቅ ቆይ ኢስሐቅ እና ቆሞ ይሄን ነገር እንዲቆም ትፈልጋለህ? ሲምፕል በቃ አንድ ሰው ዘለፋም ሆነ አሽሙር ሆነ ነቆራ እንዳያደርግ አንተ ኃላፊነቱን ውሰድ። እኔ እላለሁኝ እሱ ላይ ችግር የለብኝም። ግን እርሱ ኢድዓንና ዘለፋን መለየት አለበት። ለምሳሌ ኢድዓ ለምሳሌ አንድ ሰው እዚህ ቦታ ላይ ቆርጠው አቅርበዋል ካለ ይሄንን ማስረጃ ይጠየቃል እንጂ ዘለፍክ አይባልም። ይሄ ኢድዓ ነው። ዛዕማ አደረገ ያንን ነገር ማስረጃ ማቅረብ ይጠበቃል። እሱም ታሊቅ ያደርጋሉ። ይህ ዘለፋ አይደለም። ኢድዓ እኮ አይደለም። ቀጥፈሃል ያለኝ እኮ ነው መቅጠፉ ሸይ ቀጥፈሃል ያለኝ እኮ ነው ሰውየው። ቀጥፈሃል ሐቢብ ሻቡ በከር ወላሂ እኔ እንግዲህ እስከማውቀው ድረስ ውይይቱን እስከዛሬ ይሄድ በነበረበት እንትን የማይፈልጉት እኔ እንዲመጡ አላስገድድም። ግን ሐቂቃ አሁን እየሰሩ ያሉት ነገር ግን ወላሂ ትክክል አይደለም። ኢስሐቅ በጣም ቀላሉ እኮ ነው። ሲምፕል ነው። በቃ አንተ ህጉን አስከብር። ከመናገር አልፈህ ከዚህ በኋላ የሚናቆር የሚሳደብ የሚያንጓጥጥ አሽሙር ያለው ሰው ቀጥታ ከገስት ላይ አውርድ። በቃ አለበለዚያ ሁሉ ጊዜ እየተናገርኩ ነው በሚል ማለፍ አይቻልም። አንተ ትናገራለህ፣ ታልፋለህ፣ ሰው ይቀጥላል። ማኔጅመንት ውሰድ፣ በቃ ውሳኔ ውሰድ፣ ዲሲሽን አድርግ። ዲሲሽን ካላደረግኩ እኮ ሁሉም ሰው ዛሬ አንተ ተው ትላቸዋለህ፣ ትመክራለህ። ሁልጊዜ እንደመከርክ እኮ ነው። ኢቭን ኮመንት ራሱ ይመከርክ ነው። ኮመንት አይሄድም። ያንተ ምክር ማን ነው የተቀበለው? እዚህ ቤት እባካችሁ በአደብታዊ ትላለህ፣ ያንተ ማንም አይሰማህም። ስለዚህ አንተ መናገርህን ሳይሆን ያለብህ ሰዎቹ አንተ በምትፈልገው መንገድ አንድ ቀን ተዋይቶ አይታወቅም። እዚህ ቤት አንድ ቀን ማለት ነው።